ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምናችሁ አልማዝ ሰለሞን እባላለሁ በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት ርዕስ የካፒታል ንብረቶችን በማስተላለፍ የሚገኝ ጥቅም ምንነትና አሰላል የሚል ይሆናል። ግብር የሚከፈልበት ሀብት በማስተላለፍ የተገኘ ጥቅም ማለት ሀብትን በማስተላለፍ የተገኘው የገንዘብ መጠን ሀብቱ እስከተላለፈበት ጊዜ ድረስ ከወጣበት ወጪ በልጦ የተገኘው የገንዘብ መጠን ነው። ግብር የሚከፈልበት ሀብት ደግሞ ስንል አክሲዮን፣ ቦንድና ቤት ሲሆን ቤትን በሚመለከት ቤቱ ከመተላለፉ በፊት ለ2 ዓመታት ሙሉ ለሙሉ ለመኖሪያነት ያገለገለ ህንፃን አይጨምርም። የካፒታል ሀብት ሲተላለፍ 2 አይነት ግብር ይከፈልበታል። ግብር የሚከፈልበት ሀብት በማስተላለፍ የተገኘ ጥቅምና በንግድ ስራ ወይም በክራይ ገቢው ላይ ተካቶ ግብር የሚከፈልበት ሲሆን በመቀጠልም የምጣኔውንና እንዴት እንደሚሰላ እንመለከታለን። ግብር የሚከፈልበት ሀብት በማስተላለፍ የሚገኝ ጥቅም በተሻሻለው የገቢ ግብር አዋጅ 1395/2017 መሰረት ምጣኔው 15% ሲሆን በንግድ ስራ ወይም በክራይ ገቢው የሚታተት ገቢ ሲኖር ምጣኔው ድርጅት ከሆነ 30%፣ ግለሰብ ከሆነ ከ0 እስከ 35% ባለው በሰንጠረዡ መሰረት ይስተናገዳል። ወደ ስሌቱ ቀመር ስንገባ በመጀመሪያ በንግድ ስራ ወይም በክራይ ገቢ ውስጥ የሚካተተውን ገቢ ለማግኘት የሚከተለውን ቀመር እንጠቀማለን። ከሀብቱ ሽያጭ በንግድ ስራው ላይ የሚካተት ገቢ ይሆናል። ሀብቱ የተፈራበት ወይም የተገዛበት ዋጋ ሲቀነስ የሀብቱ የተጣራ የመዝገብ ዋጋ ነው የሚሆነው። የዚህ ውጤት ፖዚቲቭ ወይም ትርፍ ከሆነ በንግድ ስራ ወይም በክራይ ገቢው ላይ ይካተትና ግብር ይከፈልበታል። በሌላ በኩል ልዩነቱ ኔጋቲቭ ወይም ኪሳራ ከሆነ ከንግድ ስራ ወይም ከክራይ ገቢ ላይ በወጪነት ተቀናሽ ይሆናል። በመቀጠልም ግብር የሚከፈልበትን ሀብት በማስተላለፍ የሚገኝ ጥቅም በሚከተለው ቀመር ይሰላል። ግብር የሚከፈልበት ጥቅም ይሆናል ሀብቱ የተላለፈበት ዋጋ ሲቀነስ ሀብት የተፈራበት ወይም የተገዛበት ዋጋ ሲደመር የዋጋ ንረት ማስተካከያ 30% ነው የሚሆነው። ይህን ደግሞ የበለጠ ለመረዳት በምሳሌ እናያለን። ለምሳሌ XY PLC ለ3 ዓመታት የክራይ አገልግሎት እየሰጠ የቆየውን ህንፃ ቢያስተላልፍና ይህ ህንፃ የተገኘበት ወይም የተገዛበት ዋጋ 5 ሚሊዮን ቢሆን ቤቱ የተላለፈበት ዋጋ 7 ሚሊዮን እና የቤቱ የተጣራ የመዝገብ ዋጋ 4,250,000 ብር ቢሆን አንደኛ ከቤቱ ሽያጭ በክራይ ገቢ ላይ የሚካተተውን ለማስላት የተሰጠን አንደኛ ቤቱ የተገኘበት ዋጋ 5 ሚሊዮን ተሰጥቶናል። ሁለተኛ የቤቱ የተጣራ የመዝገብ ዋጋ 4,250,000 ተሰጥቶናል። እዚህ ላይ ያልታወቀው ከቤቱ ሽያጭ በክራይ ገቢ ላይ የሚካተተውን ገቢ ይሆናል። ከቤቱ ሽያጭ በክራይ ገቢ ላይ የሚካተተው ይሆናል ቤቱ የተገዛበት ወይም የተፈራበት ዋጋ 5 ሚሊዮን ሲቀነስ የቤቱ የተጣራ የመዝገብ ዋጋ 4,250,000 ይሆናል። የዚህ ውጤት 750,000 ነው የሚሆነው። ይህ 750,000 በክራይ ገቢው ላይ ይካተትና አስተላላፊው ድርጅት ስለሆነ 30% ግብር ይከፍልበታል። ሁለተኛ ግብር የሚከፈልበትን ጥቅም ለማስላት ደግሞ የተሰጠን አንደኛ ሀብቱ የተላለፈበት ዋጋ 7 ሚሊዮን፣ ሁለተኛ ሀብቱ የተፈራበት ዋጋ 5 ሚሊዮን ሲሆን የዋጋ ንረት ማስተካከያ ለማግኘት ደግሞ ሀብቱ የተፈራበትን ዋጋ በ30% በማባዛት እናገኛለን። ሀብቱ የተፈራበት ዋጋ 5 ሚሊዮን ሲባዛ 30% ይሆናል 1.5 ሚሊዮን ሲሆን ያልታወቀው እዚህም ግብር የሚከፈልበት ጥቅም ነው። ግብር የሚከፈልበት ጥቅም ይሆናል ሀብቱ የተላለፈበት ዋጋ 7 ሚሊዮን ሲቀነስ ሀብቱ የተገኘበት 5 ሚሊዮን ሲደመር የዋጋ ንረት ማስተካከያ 1.5 ሚሊዮን 5 ሚሊዮን ሲደመር 1.5 6.5 ሚሊዮን ነው የሚሆነው። ከ7 ሚሊዮን ላይ 6.5 ሚሊዮን ስንቀንስ የምናገኘው 500,000 ነው። ይህንን በ15% እና ባዛና 75,000 ብር ይከፍላል ማለት ነው ግብር ከፋዩ። አንድ ሰው በግብር አመቱ ውስጥ ግብር የሚከፈልበት ሀብት ሲያስተላልፍ
የካፒታል ጥቅም በማግኘት ፈንታ ኪሳራ የደረሰበት እንደሆነ ኪሳራው በዚያው ግብር ዓመት በተመሳሳይ ምድብ ላይ ግብር የሚከፈልበት ሀብት ሲያስተላልፍ ከሚያገኘው ገቢ ጋር እንዲቻቻል ይደረጋል። በዚያን ዓመት ተቻችሎ ያላለቀ ከሆነ ኪሳራው እስኪያልቅ በተመሳሳይ ምድብ ግብር የሚከፈልበት ሀብት ለማካካስ እንዲቻል ላልተወሰነ ጊዜ ይሸጋገራል። ሀብት የተላለፈው ግንኙነት ላለው ሰው የሆነ እንደሆነ ግን ኪሳራው ተቀባይነት የለውም። ክቡራን ተመልካቾቼ የዛሬ ዝግጅት ይህን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ በሰላም ቆዩ።